አውራ ዶሮ ታውቃላችሁ አይደል? አውራ ዶሮ የድሮ ማለት ነው ኦሪጂናል። ያሁኑ አላህ ወላ አዛን ማለት አይችልም። አዛኑ ራሱ አውዙ ቢላህ ሰውን ሸውደው ዶሮውንም ሸውደው ሹፍ አኺር ዘመን አፈልጉ ላይ የድሮ እኛን እያለን ዶሮ አዛን ሰዓት ላይ ሙአዚኑን ቀድሞ ዛሬ የእውነት ነው ሙስሊም አዛን በትክክል ይል ነበር። አሁን ሹብሃ በላ መሰለኝ አዛኑ ጠፋበት። የለም ሰለ አለ الحبيب قلبك يطيب አውራ ዶሮ ካለ ትክክለኛው ወይ ከገጠር አምጣው ዝም ብለህ ተወው። ቤት መግሪብ ሊሆን ሲል ቤት ክፍሉን መፈለግ ይጀምራል የሚያድርበት ቦታ። ይሄ ሙስሊም ደግሞ ለብሶ መጣም ሊሄድ ይለብሳል። አውራ ዶሮ ይሻልበታል ከዚህ ኸልቅ። አየህ የትኛው አባት ነበር የድሮ ያያቸው? እኛ በልጅነት የደረስንባቸው አባቶች በሐያታቸው መግሪብ ውጭ አዛን ብሏቸው አያውቅም። የወንዱን ነው የምነግርህ፣ ሴቱማ በህልምም አይታሰብም። አሁን ከተገለበጡ አኺር ዘመን ሰውየው ቤት ነው ሰው ውጭ ናት። አላሁ አለም አላመዘመን በሐያት የደረስንባቸው አባቶች በአይን ያየናቸው እኮ ነው። መግሪብ አዛን ውጭ ብሎባቸው አያውቅም። ይሄ የነጋዴዎችን ነው የምነግርህ። ያ 24 ሰዓት ቁጭ ብሎ አላህ አላህ የሚለው ነጋዴ መርካቶ የሚነግዱት እኮ ነው የምነግርህ። ሰዓት አለው ሁሉም ነገር። ጠዋት ይወጣሉ፣ ከአስር በኋላ ሪዝቅ ትፈልጋለህ አትንከራተት። ሱብሂ ስገድ እስከ ኢሽራቅ አላህን ዘክር። ሱብሂ ሰግዶ እስከ ኢሽራቅ አላህን ዘክሩ። ወደ ስራ የሚሰው ይላሉ ዑለማው። ዱንያን ዓለም ሪዝቅ ፍለጋ ከሚንከራተት ይበልጥ አላህ ቀረብ ያደርግለታል። አውራ ዶሮ መግሪብ ሊሆን ሲል خلاص ጨረሰ። አሁን ማደሪያ ቦታ ይፈልጋል። የሚያጅብ ይሄ ብቻ ሳይሆን ልክ ፈጅር ሲሆን ደግሞ ዘሎ ሲወርድ ታየዋለህ። لا يكون الديك أكيس منك አውራ ዶሮ ይሻልብሃል። አላህን አትፈራ። አላህ በኸለቀው እኮ ነው ሄደው ሰው ጨለማ وجعلنا الليل لباسا وجعلنا النهار معاشا። አሁን እኮ ገለበጥ ነው አላህ ፀሐይ አሁን ጠልቃ እኮ ጨለማ አብርተን ሞባይል ነካለን። አፍያም እያጣህ ዲንም እያጣህ እኮ ነው አንድ ላይ አይምጣ ሁለቱን እንኳን አንድ ላይ